አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ የጉራጌ ተወካይ ነኝ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው የሁሉ አመት የሁሉ በደል ሲደርስበት የት ነው የከረመው ከኔ በፊት የመናገር ሞራል ብቃት የለው ነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው ይሄን ህዝብ ፕሮቴክት ያደረገው ነፍሱን ያተረፈው ምን እንደብቃለው የዛሬ አመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው ምንም የማያቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ ባገሩ ላይ የነበረው የዛሬ አመት እንዲሁ ዝም ብለን ብናይ ኖሮ እውነት እንዲሁ ያልፍ ነበር ዛሬ ቀን እቺ ቀን እንዲህ ትሆን ነበር ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው እሱን እናወራ ማውራት እንችል ነበር የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ትግራይ ኦሮሚያ ውስጥ ላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው በግልጽ መናገር ፈልጋለሁ የኦሮሞ ህዝብ አቃፊ ህዝብ ነው አግላይ ህዝብ አይደለም ጽንፈኛ አይደለም አቅፏቸዋል አድነናቸዋል ፕሮቴክት አድርገናቸዋል ተግባራችን ይሄ ነው ማንነታችን ይሄ ነው የኔ ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም ሰው በመቀፈፍ በመፈናቀሉ ደስ የሚለው ሰው የለም ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን ህይወቱ እንኳን ተረፈ እንኳን ህይወቱ አልጠፋ ያን በማድረጌ እኔ ማንንም አላታለልኩም ማንንም ላይ ድራማ ለሰራ አይደለም እውነተኛ ማንነቴ እሱና እሱ ነው ነገ ማምንበት ለኢትዮጵያ ህዝብ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው አንድነት ምርጫ አይደለም ለኢትዮጵያ ህዝብ ምርጫ አይደለም ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም አምንበታል ማመን ብቻ አይደለም ለዚህ ሰርቻለሁ ለፍቻለሁ ዋጋ ከፍያለሁ የኔ ባልደረቦችም ዋጋ ከፍለውበታል ውጤትም አምጥተናል እኔ ስንሰራ ዝናን ለመፈለግ አይደለም ዕውቅናን ለመፈለግ አይደለም ማን ዕውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ህዝብ ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ ለአማራ ስላሰብኩ አይደለም ለጉራጌ ለትግሬ ስላሰብኩ አይደለም ለኦሮሞ ህዝብ አንድነት ነው የሚጠቅመው ለእንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመንም የሚያዋጣን የሚጠቅመን አንድነት ነው መተባበር ነው መተሳሰብ ነው መቻቻል ነው የሚጠቅመን ይሄን አምንበታለሁ ለዚህ ደግሞ ትናንት አይደለም ነገ እሰራለሁ በአደባባይ ጽንፈኝነት አይጠቅመንም ለማንናችንም አይጠቅመንም ያዘው ልቀቀው አይጠቅመንም መጠፋፋት ካልሆነ በስተቀር እቺን አገር እንበትን ብለን ካላልን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም አማራጭ የለንም አንድነት ምርጫ አይደለም ለኢትዮጵያ ህዝብ ለኢትዮጵያ አሁንም ኢትዮጵያ
ትልቅ ሀገር ነው ደሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም ከናይጄሪያ ቀጥላ ግዙፍ ትልቅ ሀገር ነች ኢትዮጵያ ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን ሀገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም እኔም ባልደረቦቼ በዚህ ደሃ መሐከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎድተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብም ሁሉም የደሃ ኢትዮጵያ ህዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው ቺን ሀገር የመበተን ህልም የለንም እንዲህ አይነት ኃጢአት ክፋት መስራት አንፈልግም እንዲህ አይነት ህልም የለኝም ተግባሬም ይሄን አሳየም እውነቱን ለመናገር ለዚህች ሀገር አንድነት ዋጋ ከፍያለሁ ጥሩ ስራም ሰርቻለሁ ባለውለታም ነኝ ማንንም ቢል ባይል በግሌ ከአዴፓ ጋር የአማራ ዴሞክራሲያዊ ፓርቲ ጋር እንደተለያይታችኋል ይባላል ሸውዳችኋል ይባላል ስልጣን ቀምታችኋል ይባላል በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ እኔ የሚሰማኝ አመራር ባህር ዳር ላይ አለ ጅማ ላይ ለምን እንዲሆናል ባሌላ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ ዛሬ እስከሚገባ ምንም ችግር የለም በመካከላችን ችግር ያለው ፌስቡክ ላይ ነው ሶሻል ሚዲያ ላይ ነው ያለ ግማሹን እየሳሉ ጀግና ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ ከአማራ ወጣቶች ያልተነገረላቸው ምንድነው ከአዴፓ ጋር ያገናኘን ምንድነው ትናንት ያስተሳሰረን ጋብቻችን ያንድ ሰሞን ጋብቻ ነው ማምንበት ማላፍርበት የኢትዮጵያ ህዝብን አንድ ለማረግ ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን ሁለታችን ሁለት እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን እኛም የአማራ አመራሮች እናምናለን ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም እውነቱን ለመነጋገር ያጋመደን ያስተሳሰረን ፍቅር አይደለም ችግር ነው ችግር ስቃይ መከራ ነው ያገናኘን እኛ እኮ ትናንት ስንገናኝ ነገ ስልጣን አግኝተን ፕሬዝዳንት እንሆናለን ሚኒስትር እንሆናለን ህልም አልነበረንም እኛ ሞተን እቺ ሀገር ከመፍረስ ትዳን የምንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ነው ገንዘብ አይደለም ነፍሳችንን መተኪያ ያለላት ነፍሳችንን አስይዘን ነው እንጂ በሆነ ወቅት ላይ የሆነ በአጋጣሚ ሲገኝ አንዱ አንዱን ነጥቆ አንዱን ቀድሞ እንዲህ አይነት የህፃን ጨዋታ ለመጫወት አይደለም ነፍሳችንን አስይዘን ነው መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ
ሁለተኛ ታሪካችንን አበላሽተን አንጥፋ እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አደናናት ብንሞትም እንሞት ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራነው የለፋነው አልተናገርንም እኮ ብዙ ነገር አለ ብዙ ያልተነገሩ የዛሬ አመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዛለኝ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል እኔ ዛሬ እንኳን በሞት አይቆረቆረኝም ዛሬ በሞት አጽሜ በሰላም ያርፋል አይቆረቆረኝም ያሉ ሰዎች ጭምር ነው ዛሬ በህይወት እኛ እኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ ትርፍ ህይወት ነው እኮ እየኖርን ያለነው እኛ ትርፍ ህይወት ይሄ ነው ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው ስንት ባለስልጣን ነው ስንት ኮሚሽን ነው ይታወቃል ከሁላችን ንግግር ምክክር እውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም ተነጋግረን ነው የምንሰራው ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን ነገም እየተነጋገርን አብረን እንሰራለን እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን ሩጫችን ለዚህ አልነበረም አገርን ማዳን ነው የነበረው ለዚህ ደግሞ ሰርተናል ዛሬም አብረን እየሰራን ነው ምንም ነገር የለም በመካከላችን ምንም ነገር ሁለተኛ እኛን እንዳው የቁማር ጨዋታ የምንጫወት መስሏቸው የሚያራግቡ ሰዎች እኛ እድለኞችም ነን እኛም ማናቃቸው የኢትዮጵያ ህዝብ ዘርን ማንነትን ሃይማኖትን ሳይለይ እውቅና ሰጥቶናል ፍቅሩን ሰጥቶናል ክብሩን ሰጥቶናል በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል አልቅሰውልናል ይሄ ውለታም አይገባል ለዚህ ዋጋ ማንሰጥ ተራዎች አይደለንም ክብር ለሚሰጠን ክብር መስጠት እናቃለን ይገባናል ውለታ ብሶች አይደለንም ንጹህ የኢትዮጵያ ህዝብ ነገም ቢሆን ሊጠረጥረን አይገባም ቃልም ገባ ስለዚህ ነገም ቢሆን የትም ሆንኩ የት በምንችለው አቅም ለዚህች ሀገር አንድነት ለዚህች ሀገር ብልጽግና እንሰራለን ከዚህ ውጭ አማራጭ ስለሌለን ስለወደድን ስለፈለግን ብቻ አይደለም ከዚህ ውጭ አማራጭ ስለሌለን ሌላ ምርጫ ስለሌለን ለዚህ እንሰራለን በዚህ ላይ ማንንም ሊጠረጥረን ማንንም ጥያቄ ሊያስነሳ አይገባም በተግባራችን ይለካል ነገር ግን የማይመቸውና መጥፎ ነገር እኔ ኦሮሚያ ላይ ስለሆንኩ ኦሮሚያ ላይ ቁጭ ብለን ስምንወስናቸው ነገሮች በበጎም በመጥፎም ሌላውን ሊጎዳ ይችላል ሌላውን ሊያስቆርፍ ይችላል የወሰናችሁት ውሳኔ ትክክል አይደለም ማብራሪያ ስጠን ይሁት መልሳችሁ ይሄ ያልከው ነገር ግለሰብ ነኝ እኔ ብሳሳት እንኳን ብሳሳት ሰው ነኝ እኔ 3 አመት ለዚህች ሀገር አንድነት ለፍቼ አንድ ቀን እንኳን ብሳሳት ያ ሁሉ ሂሳቤ በዛ ይጣፋል እንዴ እኔስ የመሳሳት መብት የለኝም ብሳሳት እንኳን ማንነትን ያነሱ እኔ በግሌ ካጠፋው መሪ ነኝ መወቀስ አለብኝ መገሰጽ አለብኝ ይሄ መሸሽ የለብኝ መጋፈጥ አለብኝ ግን በማንነቴ መሰደብ ግን የለብኝ ለምን ከኔ በማንነት በስተጀርባ ከብዙ ጋር ይስተሳሰራል
ከብዙ ጋር ይነካካል ያነካካል ያቀያይማል አንድ አያረገንም ቂምን ነው ጥላቻን ነው የሚወልደው ምንድነው ያልከው ናና ውጣና አብራራልን እኮ ቀላል ነገር ነው እኮ ምንድነው የወሰንከው ይጎዳናል አብራራልን አስፈላጊ ነው እኛም መጠየቅ ለምን የመንግስት ኃላፊዎች ብንሆንም የኛ ፒኤልሲ አይደለም ምን ሰራቸው ነገሮች በጥንቃቄ ምን ሰራቸው ነገሮች አንዱን ጠቅሞ አንዱን መጉዳት ሳይሆን በተቻለ መጠን ሁሉን የሚጠቅም መወሰን መስራት ነው ያለብን ለያንዳንዱ ላደረኳት ነገር ለወሰንኳት ውሳኔ አካውንተብል መሆን አለብኝ ነገም ቢሆን እኔ የትም ቦታ ላይ አሰራሩ ባይፈቅድም በመካከላችን ጥርጣሬ እንዳይፈጠር የትም ቦታ በሰራሁት ነገር ማፍርበት በወሰንኩት ነገር ማፍርበት አንዳች ነገር የለም ለማስረዳት ለማብራራት ዝግጁ ነኝ እኔ የሚጠቅመን እሱ ነው ግለጽልን አብራራልን ከመሳደብ በፊት ስድብ መቅደሙ አይጠቅመንም በተለይ ጥላቻ ፖለቲካ በጣም መጥፎ ነው ክብረነክ የሆነ ስድብ መጥፎ ነው አንዳንድ ስድብ የሚያምረው ሰው ቀላል ሊመስለው ይችላል ሌላውን ይጎዳል ብዙውን ያጠፋል በተለይ እዚህ አዲስ አበባ ቁጭ ብለን ጤናማ ህይወታችንን እየኖርን ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው ቤንዚን ባንጨምር ለምንናገረው ለምንሰራው ለምንወስነው ነገር ጥንቃቄ ያስፈልጋል ይሄ ወቅት ደግሞ አደገኛ ወቅት ነው ለሁላችን ጥንቃቄ ያስፈልጋል ከመንገድ የወጣንም አደብ ግዛ ማለት ያስፈልጋል ማናችንም ቢሆን ስለዚህ እኔ በኢትዮጵያዊነት የማምን እንደ አንድ ቀን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ እየሰራው ነው ነገ መሰራለሁ ቢያንስ ለማንም ውለታ ብዬ አይደለም ቢያንስ ለልጆቼ ማወርሰው በአገራቸው ላይ በማንነታቸው ሳይለዩ በአገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላቸው ፈልጋለሁ ተከብሮ እንዲኖሩ ከዛ በተረፈ በዶክተር አብይና በእናንተ መካከል ምንድነው የሚያጣላን ምንድነው የሚያቀያይመን እዚህ ሀገር ላይ ሊያጣላን ቢችለው ቢሆን ወይ ገንዘብ ነው የሚያጋድለው ስልጣን ነው ስልጣን ተራ መሆኑንም እኛን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያኖች ነው እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው